አሪፉ የልጅነት ዕድሜ ያልፍና ሀያዎቹ ላይ ስትገባ ለተለያየ ሀሳብ ትጋለጣለህ። በዛ በሀያዎቹ ዕድሜ ሰዎች እነዚህን ነገሮች ባለማወቃቸው ምክንያት ወደ ተለያየ ሱስና ድብርት እንዲሁም ራስን እስከ ማጥፋት ድረስ ይደርሳሉ። በሀያዎቹ ዕድሜህ ላይ 5 ማወቅ ያለብህ ነገሮች አሉ። እነዚህን 5 ነገሮች ማወቅህ በሀያዎቹ ዕድሜ ላይ የሚኖርህን ቻሌንጅ የሚኖርህን ውጣ ውረድ ፈተና ቀላል እንዲሆንልህ ያግዙሃል። የመጀመሪያው ይሹድ ነው ባር ዘላው ወልፍ ብቸኛ ሰው እንደሆን ማወቅ መቻል አለብህ። ሀያዎቹ ላይ ብቸኝነት ኖርማል ነገር ነው። ለምን ሰው ብቸኛ ይሆናል መሰለህ? ሀያዎቹ ላይ አንደኛ እስከ ሀያዎቹ ጊዜ ድረስ እስከ ሀያዎቹ መግቢያ ጊዜ ድረስ የሰው ልጅ በትምህርት ነው ጊዜው የሚያሳልፈው። ከትምህርት ቤት ከቤት ትምህርት ቤት ከዛ ወደ አምልኮ ቦታ ምናምን የሆነ ቀለል ያለ ላይፍ የነፃነት ላይፍ ነው ያለው። ቤተሰብ ጋር ነው የምትሆን። አሁን ሀያዎቹ ላይ እንግዲህ አንተ ከግቢ ወጣህ ሊሆን ይችላል ማለት ነው። ከግቢ ከወጣህ አሁን ጓደኞች አይኖሩም። ምክንያቱም ትምህርት ቤት ላይ የሚኖርህ ጓደኛ ፕሮክሲሚቲ ቤዝድ ይባላል። ቅርርቦሹ ያለውን ሲቹዌሽን መሰረት ያደረገ ጓደኛ ነው። የግቢ ጓደኛ ለምሳሌ አንድ ግቢ ስለሆናችሁ፣ አንድ ዲፓርትመንት ስለሆናችሁ፣ አንድ ክላስ ስለሆናችሁ ወይም ደግሞ አንድ ዶርሚታሪ ስለሆናችሁ ነው እንጂ ጓደኛ የምትሆኑ ሌላ ምንም አይነት የህይወት ሎጂካል ነገር ተፈጥሮ አይደለም። እነዚህ ጓደኞችህ ስለሌሉ ብቸኝነት ሊሰማ ይችላል። ምክንያቱም አሁን አንተ ከግቢው ተመረቀህ ትምህርትን ጨርሰህ ወጥተሃል ማለት ነው። ስለዚህ ብቻህን ነው የምትሆን። ብቸኝነት ሊሰማ ይችላል። ይሄ ብቸኝነት ስሜት አዲስ ሆኖ አታክ እንዲያደርግህ መፍቀድ የለብህም። እድሜህ ሀያዎቹ እንደሆነ አንዱ ማወቅ ያለብህ ነገር ብቸኝነት ኖርማል እንደሆነ ሀያዎቹ ላይ ያለ ነገር ስለሆነ እስከ ሀያዎቹ እድሜ ድረስ የነበሩት ጓደኞች ሲቹዌሽን ቤዝድ ፕሮክሲሚቲ ቤዝድ የነበሩ ስለሆኑ በነበረው ሁኔታ ምክንያት የተፈጠሩ ስለሆኑ አሁን ከህይወትህ ስለሌሉ ነው። ከግቢ ወጥተሃል ማለት ልጆቹ ልክ እንዳንተ ከግቢ ወደ ቤታቸው ተመልሰዋል። እነሱም ብቻቸውን ናቸው ማለት ነው። ከ12 ወይም ከ10 ወይም የሆነ ግሬድ ሌቭል ላይ ወይም ከግቢ ድሮፕ አውት አድርገህ ጨርሰህ ወጥተህ ከሆነ 12 10 ላይ አቋርጠህ ከሆነ ደግሞ የተወሰኑት ጓደኞችህ እየተማሩ ነው፣ ግቢ ሄደዋል። የተወሰኑት እንዳንተ የትምህርት ያቋረጡት ጓደኞች ደግሞ ዘመድ ጋር ሄደው ይሆናል፣ አክስት አጎት ጋር ወይም የቤተሰባቸው የግል ቢዝነስ ጋር ወይም ሌላ ሲቹዌሽን እህት ወንድም ጋር ሌላ አገር ምናምን ሄደው ሊሆን ይችላል። ያ እድሜ ማለት የግልህን ህይወት ለመጀመር መጠጣር፣ ማሰብ፣ መስራት፣ መማር ያለብህ እድሜ ስለሆነ ሁሉም ሰው ለማሰብ፣ ለመስራት፣ ለመማር ወደ ተለያየ አቅጣጫ ህይወት ተወስደዋለች። ያኔ አንተ አብረህ ብቸኛ ትሆናለህ ማለት ነው። ይሄ ዘ ሪያሊቲ ኦፍ ሜንስ ሎኒለስ የሚባል ቲዎሪ አለ። ዘ ሪያሊቲ ኦፍ ሜንስ ሎኒለስ ማለት የወንዶች የብቸኝነት ዓለም ነው። እዚህ ሀያዎቹ እድሜ ላይ ያሉ ወንዶች አብዛኛዎቹ ብቸኛ ነው የሚሆኑት። ምክንያቱም ጓደኞቻቸው እንዳልኳችሁ በትምህርት ቤት ቅርርቦች ብቻ የተፈጠሩ ስለሆኑ ጓደኞቻቸውም ሲያድጉ ማሰብ ሲጀምሩ መስራት እንዳለባቸው የራሳቸውን ነፃነት መገንባት እንዳለባቸው የኢኮኖሚ ነፃነት፣ የአእምሮ ነፃነት መገንባት እንዳለባቸው ሲያስቡ ከቤተሰቦቻቸው ቤት በስራ በተለያየ አጋጣሚ ሊወጡ ይችላሉ። አንተ አብረው የተማሩ ልጆች በአካባቢ አይኖሩም፣ ብቸኛ ነው የምትሆን። አክስት አጎት በዛ ሰዓት ላይረዳህ ይችላል። ምክንያቱም አሁን አንተ አድገሃል። አክስቶችህ፣ አጎቶችህ፣ እህቶችህ፣ ወንድሞችህ የሚያስተምሩት የራሳቸው ልጅ አላቸው፣ የሚኖሩት የራሳቸው ህይወት አለ፣ ያለባቸው የራሳቸው የግል ኃላፊነት አለባቸው። ስለዚህ እንደ በፊቱ አንተን ቼክ ላያደርጉ ይችላሉ። በዚህ ዕድሜ ብቸኝነት ኖርማል እንደሆነ ማወቅ አለብህ። አንደኛው ይሄ። ሁለተኛ ሀያዎቹ ላይ ማወቅ ያለብህ ነገር ኢሞሽናል ሬጉሌሽን ነው። ኢሞሽናል ሬጉሌሽን ዘ ሱፐር ፓወር ነው የሚባል ስሜትን መቆጣጠር መቻል የምድራችን ትልቁ ኃይል ነው ማለት ነው። ስሜትን መቆጣጠር መቻል አለብህ። ሀያዎች እድሜ ላይ ማለት ምንም ነገር ማድረግ የምችልበት እድሜ ነው። ማንንም መደባደብ፣ ማንም ላይ አደጋ መሰንዘር የምችልበት እድሜ ነው። እዛው እንዳንተ አይነት ሀያዎች እድሜ ካሉ ልጆች ጋር 30 እና 40 ካሉ ሰዎች ጋር ጎልማሶች ጋር ልትጋጠም የምችልበት እነሱ ጋር አደጋ መሰንዘር የምችልበት ምንም ነገር ማድረግ የምችልበት እድሜ ነው። ታዲያ ምንም ነገር ማድረግ ስለቻልኩ ብቻ ሁሉን ነገር እንደዛ አይነት ልክ ያልሆነ ነገር ለማድረግ መሞከር የለብህም። ምን መሰለህ፣ እዚህ እድሜ ላይ መማር መስራት ኖብህ እያለ ከሰዎች ጋር ተደባድበህ በምትፈጥረው ችግር 10-15 ዓመት
ልክ ያልሆነ ቦታ ገብተህ ልታሳልፍ ትችላለህ። ይህን ዕድሜ እስር ቤት ላይ ልታሳልፈው ትችላለህ ማለት ነው። እስር ቤት ላይ 10-15 ዓመት አይደለም ይቅርና 10-15 ሰዓት መግባት የለብህም። ምክንያቱም ሀያዎች ዕድሜ ላይ ያለው ዕድሜህ 10 ደቂቃ እንኳን መባከን የለበትም። እያንዳንዱን ሰዓት በአግባቡ ተጠቅመህ 30፣ 40፣ 50፣ 60፣ 70 ቀሪው ዕድሜህ ላይ ኢምፓየር ገንብተህ መኖር የምችልበትን መሰረት የምትሰራበት ዕድሜ ስለሆነ ምንም አይነት ነገር ማባከን የለብህም። ስሜትህን መቆጣጠር መቻል አለብህ። ሰዎች ጋር ያለህን ግንኙነት መቀየር ነው እንጂ ሰዎችን ደብድበህ ለማስተካከል መክረህ ለማስተካከል መሞከር የለብህም። የአእምሮ ብስለት፣ የስሜት ብስለት ኖረህ ሰዎች ሲጨቃጨቁህ ትተሃቸው ሙቭ አድርግ። ቤተሰብህን ክብር የሚነካ ያንተን ህይወት ታርጌት ያደረገ ጥቃት፣ አንተን ሊያጠፋ የሚችል አንተን ደግሞ በደንብ ሊጎዳ የሚችል ጥቃት፣ ቤተሰቦችን ክብራቸውን የሚነካ ጥቃት ሊያደርጉ ከሆነ ሂድባቸው። ነገር ግን እንዲሁ ዝም ብሎ የመወዳት ልጅ ይወዳታል፣ የመወዳት ልጅ ያያታል፣ ስልኳ ላይ ቴክስት ያደርጋል፣ ስልኳ ላይ ይደውላል፣ መንገድ ላይ ገፍቶኛል፣ ታክሲ ሰልፍ ላይ እግሬ ላይ ቁሟል፣ ጫማዬን አቆሽሿል፣ ይቅርታ አልጠየቀኝም፣ ትዕቢተኛ ነው፣ እንደዚህ ብለህ ተራ በሆኑ ነገሮች ጠብ ውስጥ መግባት የለብህም። ያ ጠብ ክብርህን ያንተና የቤተሰቦችን ሊነካ የሚችል ካልሆነ በቀር እንዲሁ ንቀህ ልታልፈ የምችለውን ሲቹዌሽን ግን ንቀህ ማለፍ መጀመር አለብህ። ኢሞሽናል ሬጉሌሽን 20ኛው ዕድሜ ላይ እጅግ በጣም ያስፈልጋል። እዚሁ 20ኛው ዕድሜ ላይ በስሜት መብሰልህ ለምን ይጠቅማል መሰለህ? ሀዘን ውስጥ የሚያስገቡ አጋጣሚዎች ሊፈጠሩ ይችላሉ። መጀመሪያ እንዳልኩ ጓደኛ አይኖርህም። የመጀመሪያው ትልቁ ችግር ማለት ነው። ጓደኞች ይበታተናሉ። ሁለተኛ ሃይስኩል ላይ ፍቅረኛ ከነበረች፣ ፕሪ ላይ ፍቅረኛ ከነበረች፣ ግቢ ላይ ፍቅረኛ ከነበረች አሁን ያንተ ፍቅረኛ አትሆንም። ልጅቱ ትተውሃለች። ለምን መሰለህ? እድሜ 20 ሲሆን ወንድ ልጅ የሚያስበው የራሱን ኢምፓየር ስለመገንባት፣ ራሱን ስለመቻል፣ በአእምሮ ስለመብሰል፣ ተጨማሪ ትምህርት ስለመማር፣ ገንዘብ ጀነሬት ስለማድረግ፣ የኢኮኖሚ ነፃነት ስለመፍጠር፣ ከራስ አልፎ ለቤተሰብ ለሀገር ስለመትረፍ ሊሆን ይችላል። ይሲ በዛ እድሜ ማሰብ የምትጀምረው ማለት ነው። ሴት ልጅ ግን በዛ እድሜዋ የምታስበው ራሷን ስለመቻል ሳይሆን ራሱን የቻለ በሳል የሆነ ኢኮኖሚ ነፃነት የገነባ የራሱ ኢምፓየር ያለው ወንድ ማግባት ነው ትፈልግ። ስለዚህ ምንድነው ሃይስኩል ፔሪ ወይም ግቢ በነበር ሰዓት አንተ እንደዚህ አይነት ሐሳቦች አእምሮ ውስጥ እንደማይመጡት ሁሉ ለሷም አእምሮ ውስጥ አይመጣም ነበር። ስለዚህ ከአንተ ጋር ጓደኛ ሆና ለመቆየት ለሷ ቀላል ነው። ግን ከትምህርት እንዳቋረጠች ወይም ከግቢ እንደወጣች ማግባት እንዳለባት በአካባቢዋ ያሉ ሰዎች የሷ ኔቸር ያስገድዳታል። ስለዚህ ማግባት እንዳለባት ስታስብ ደግሞ በአእምሮ በሳል የሆነ ኢኮኖሚካሊ ማቹር የሆነ የራሱን ኢኮኖሚ ነፃነት የፈጠረ ጠንካራ ወንድ ማግባት ነው የምትፈልግ። አንተን ስታስብህ አንተ እንደዛ አይነት ማንነት እስክትፈጥር ድረስ ራሷን ኢሜጅ የምታደርገው እድሜው አልፎ አርጂታ ምናምን ነው። ምንድነው የእሷ ባዮሎጂካል እና ያደገችበት አካባቢ ደግሞ ሶሻል ተጽዕኖ አለባት። ኢግኖር አርጋ ሌላ ሪሌሽንሽፕ ትጀምራለች ማለት ነው። ከአንተ የተሻለ ኢኮኖሚ፣ ከአንተ የተሻለ ብስለት፣ ከአንተ የተሻለ ጥንካሬ ካለው ሰው ጋር ሪሌሽንሽፕ ትጀምራለች። ይህን ማወቅ መቻል አለብህ። በዚህ ሰዓት ሊኖር የሚገባ ኢሞሽናል ሬጉሌሽን ምንድነው መሰለህ? ሌት ሄር ጎ። ጓደኛ ገንዘብ የለህም ብላ በዛ እድሜ ትታ ስትሄድ እንድትሄድ መፍቀር መቻል አለብህ። አንተ ደግሞ ወደ ህልምህ፣ ወደ ዓላማህ፣ ወደ ኢምፓየርህ ጉዞህን ቀጥል። ያኔ ምንድነው መሰለህ? የራስህን ኢምፓየር ከገነባህ በኋላ የኢኮኖሚ ነፃነት ከገነባህ በኋላ እስኪ የምታጣው ነገር ይኖር እንደሆን ታያለህ። በጣም ብዙ የተሻሉ ነገሮች ወደ አንተ ህይወት ይመጣሉ። የተሻለ ህይወት ይገባሃል። የሄደችዋን ልጅ ተከትለህ የምታጭስ የምትቅም በሀሳብ የምትመሰለሰል ከሆነ ልትሰራበት የሚገባውን ምርጡን የ20 ዕድሜህን ታባክነዋለህ ማለት ነው። በእሷ ፍቅር ምክንያት አንተ ታንቀህ ብትሞት፣ ብታጭስ፣ ብታቅም ዴንታ አሰጠን። ይሄ የሴቶች ተፈጥሯዊ ባህሪ ነው። ጀስት ወደሚመጥናቸው ሰው ኤኒ ታይም ሊሄዱ ይችላሉ። ስፔሻሊ የ20ዎች መጀመሪያ እድሜያቸው ላይ፣ ምክንያቱም የግል ህይወታቸውን መጀመር እንዳለባቸው ስለሚሰማቸው ነው። ልክ ናቸው። ስለዚህ አንተ እሷን ትተህ የራስህን ኤምፓየር ወደ መገንባት መሄድ መቻል
አለብህ ማለት ነው። ይሄ ኢሞሽናል ሬጉሌሽን 20ዎች እድሜ ላይ እንደሚያስፈልግህ ማወቅ አለብህ። ሶስተኛ 20ዎች እድሜ ላይ የሚያስፈልግ ነገር ፓሽን ኢዝ ቢልት ኖት ፋውንድ የሚለውን ነገር ማወቅ ነው። መክሊት የተፈጠረ ነገር አይደለም፣ ስትፈጠር የተሰጠ ነገር አይደለም። መክሊት ሰርተህ ተለማምደህ ተምረህ ልታመጣው የምችል ነገር እንደሆነ ማወቅ ነው። ፓሽን ለሚለው የአቻ የአማርኛ ትርጉም መክሊት እንደማለት ነው፣ ወይም በአንድ ስራ ላይ ያለህ ተነሳሽነት ነው። በነፃም ቢሆን ያን ስራ ለመስራት የምትወድ ከሆነ የማይደክምህ ከሆነ ተነሳሽነት አለህ ማለት ነው፣ ወይም ደግሞ መክሊትህ ነው የሚል ያቻ ትርጉም አለው። በጣም ብዙ ሰዎች የሚዲያ ተጽዕኖ ስላላቸው ብቻ፣ ሚዲያ ላይ ታዋቂ ስለሆኑ ብቻ፣ ተጽዕኖ ፈጣሪ ስለሆኑ ብቻ፣ ኢንተርቪው የሚደረጉበት አጋጣሚ ስላላቸው ብቻ ወደ ራሳችሁ ይዩ፣ መክሊታችሁን እወቁ፣ ያን መክሊት አወጣችሁ ተጠቀሙበት። ሁሉም ሰው ሲፈጠር ተሰጥቶት የተፈጠረ ስጦታ አለው እያሉ ያወራሉ። ይሄ ግን የነሱ እንቶ ፍንቶ ወሬ ነው። የሆነ መጽሐፍ ላይ ስላዩት የሆነ ፈላስፋ ስለጻፈው ብቻ ያን መጽሐፍ እነሱ ማንበብ ስለቻሉ ወይ ሲባል ስለሰሙ ብቻ ወደ ራሳችሁ ምናምን ይላል። ምንም ወደ ራስህ የሚታይ ነገር የለም ብራዘር። አንተ ውስጥ ያለ ሴል፣ ቲሹ፣ ኦርጋን ሲስተም፣ ከዛ አንተ ራሱ ኦርጋኒዝም ነህ፣ በቆዳ ከበር የተደረገ ነህ። ወደ ውስጥ የምታየው ምንም ነገር የለም። አእምሮ አለህ፣ አካል አለህ፣ መንፈስ አለህ። መንፈሳዊነትህ ማለት የፈጠረ ፈጣሪ በአንተ ላይ መኖሩ ነው። አካላዊነትህ ማለት ይህ የሚንቀሳቀሰው አካል ነው። አእምሯዊነትህ ደግሞ ከሌሎች እንስሳቶች የሚለይህ ማሰብ እንዲችል ያደረገህ ፎር ብሬን፣ የመጀመሪያው የአእምሮ የፊተኛው የአእምሮ ክፍል ነው። ሌላ ወደ ውስጥ የምታየው ምንም ነገር የለም። አንተ እነዚህ ሶስት አካላት ነህ። አእምሯዊ ነህ፣ መንፈሳዊ ነህ፣ አካላዊ ነህ። ወደ ውስጥ የምታየው ነገር የለም። ተሰጥቶ የተፈጠርከው መክሊትም የለም። መክሊት የተፈጠረ ነገር ሳይሆን አንተ ራስህ የምትፈጥረው ነገር እንደሆነ ማወቅ መቻል አለብህ። ፓሽን ማለት ያ ነው። ፓሽን የተፈጠረ ነገር አለ። አንተ ራስህ በትምህርት በልምምድ የምታመጣው ነገር እንደሆነ 20ዎቹ ላይ ማወቅ መቻል አለብህ። በጣም ብዙ ሰዎች 20ዎቹ ላይ ቁጭ ብለው ሚዲያ ላይ ስለሰሙ ብቻ እኔ ግን ለምን ዓላማ ነው የተፈጠርኩ? እኔ ግን ምን ለማድረግ ነው የተፈጠርኩ? የኔ መክሊት ምንድን ነው? እኔ የተሰጠኝ ነገር ምንድን ነው? ወደ ራሴ ማየት ሁል ጊዜ አላቆምኩም። ግን ደግሞ በራሴ ውስጥ የሚታየኝ ምንም አይነት መክሊት ችሎታ የለም። ምንድን ነው ይላሉ። አይተዋል። እንደዚህ እያደረጉ እድሜያቸውን ያባክኑታል። የማያገኙት ቦታ ላይ ራሳቸውን መክሊታቸውን ይፈልጋሉ። መክሊት ማለት እንደዚህ እንዳልሆነ ማወቅ አለብን። መክሊት ማለት በትምህርትና በልምምድ የምታመጣው ነገር ነው እንበል። አንተ ምንም አይነት የስዕል ችሎታ የለህም። የሆነ የስዕል ትምህርት ቤት ሄደህ መማር ጀመርክ። ከወራት በኋላ ስዕሎችን ቆንጆ አድርገህ መሳል ጀመርክ። እነዛ ስዕሎችን የተለያዩ ኤግዚቢሽኖች ላይ ማቅረብ ቻልክ። በሀገርህ በተለያዩ ከተሞች እየዞርክ አቀረብካቸው። አገር ውስጥ በጣም ከፍተኛ የሆነ እውቅና ፈጠሩልህ። እነዛን ስዕሎች መሸጥና ማስጎብኘት ጀመርክ። ገንዘብ ጀነሬት አደረግ። ስዕል ለመሳል አሁን ተነሳሽነት አይኖርም? እንደገና ከብዙ ሰዎች ጋር ለመታወቅ እንደገና ብዙ ገንዘብ ለመስራት ስዕል የመሳል ተነሳሽነት ይኖራል። መክሊት ማለት ይሄ ነው። ወይም ፓሽን ማለት ተነሳሽነት ማለት ይሄ ነው። ሌላ ምንም ነገር የለውም። በጣም ሩቅ ገጠር ሪሞት ኤሪያ ላይ ተወልደህ አድገህ በባትሪ እያነበብክ በኩራዝ እያነበብክ አድገህ ዩኒቨርሲቲ ገብተህ ሶፍትዌር ኢንጂነሪንግ ትማራለህ። ከዛ ለሶፍትዌር ኢንጂነር በጣም አዲክትድ ትሆናለህ። ስለ ሶፍትዌር ኢንጂነሪንግ በጣም ተነሳሽነት ይኖርሃል። ስለ ሶፍትዌር ሳይንስ ታነባለህ፣ ትሰራለህ። ወጥተህ ሶፍትዌር ድርጅቶችን ጆይን ታደርጋለህ። በዛ ላይ ተነሳሽነት ይኖራል። ያ ማለት እዛ ገጠር ውስጥ ስለ ሶፍትዌር የምታውቀው ነገር ይዘው የተፈጠርከው ነገር ነበረ ማለት ነው? አይደለም። እንደዛ ማለት አይደለም። አድገህ ተምረህ ኤክስፔሪየንስ አድርገህ ያገኘኸው የሶፍትዌር እውቀት ስለ ሶፍትዌር ድጋሚ እንድታነብ፣ ድጋሚ እንድትሰራ፣ ድጋሚ ገንዘብ ጀነሬት እንድታረግበት፣ ከተለያዩ ኦርጋናይዜሽኖች ጋር እንድትሰራበት ተነሳሽነት ስለፈጠረብህ ነው እንጂ መክሊት ይዘኸው የምትፈጠረው ነገር አይደለም። አንዳንድ ህፃናት ሲያድጉ በጣም ለምደውት የሚያድጉት ስራ አለ። ያን ነገር እንደ መክሊት ይቆጠራል። እሱ መክሊት አይደለም። እነዛ ህፃናት በዛ ነገር ላይ የተለየ እውቀት ሚኖራቸው ወይም ልጆች ሆነው የማይጠበቅ እውቀት ሚኖራቸው ለዛ ኢንቫይሮንመንት ኤክስፖዝ ስለተደረጉ ነው። ለምሳሌ ህፃናት ሆኖ በ7 በ8 ዓመታቸው ከስፔስ ሳይንስ ፕሮፌሰር በላይ ስለ ስፔስ ሳይንስ የሚያውቁ ህፃናት አሉ። ይሲ እነዚህ ህፃናት ለምን መሰለ ስለዛ ያላቸው እውቀት ወላጆቻቸው የሚያሳዩቸው የልጅነት ፊልም
የስፔስ ሳይንስ ፊልም ስለነበረ ወላጆቻቸው ቤት ውስጥ ስለ ስፔስ ሳይንስ ስለሚማሩ ስፔስ ሳይንስ የሚያወራ ሰው ቤት ውስጥ ስለነበረ የሚጫወቱባቸው ጌሞች ከስፔስ ሳይንስ ጋር የተያያዙ ስለነበሩ የሚያዩዋቸው ድራማዎች እንደዛ ስለነበሩ ልጆቹ ስፔስ ሳይንስ በጣም እንዲወዱ ይደረጋሉ። ወይም ሌላ ምንም አይነት ችሎታ ቢሆን ያን ችሎታ ሊሰጣቸው ለሚችል ኤንቫይሮንመንት ወላጆቻቸው ኤክስፖዝ ስላደረጓቸው ነው። አብዛኛው ወላጅ ልጁን አሻንጉሊት ነው የሚያሳየው። ስለዚህ ሲያድግ 20 ዓመቱ ላይ ልጁ ራሱ የአሻንጉሊት አስተሳሰብ ነው የሚሆነው። ማንም ሰው እየመጣ ህይወቱ ላይ ይጫወትበታል ይሰዋል። አንዳንዱ ወላጅ ደግሞ ልጁን ከቴክኖሎጂ ጋር የተያያዘ ነገር ነው የሚያሳየው። ስለዚህ ልጁ ሲያድግ ቴክኖሎጂስት ነው የሚሆነው። ስለዚህ ፓሽን አንተ ራስህ የምትማረው የምታሳድገው ከዛ እውቅና ሲሰጥህ ገንዘብ ሲሰጥህ የምትነሳሳበት ነገር ነው እንጂ ተፈጥሯዊ ነገር አይደለም። ፓሽን መክሊት የሚባል ነገር የለም። መክሊት አንተ ራስህ የምታሳድገው ነገር ነው። ይሄ ኮምፒተንስ ብሪድስ ፓሽን ይባላል። ኮምፒተንስ ብሪድስ ፓሽን ማለት ብቁነት፣ በሆነ ነገር ላይ መማር፣ በሆነ ነገር ላይ ስልጡን መሆን፣ በሆነ ነገር ላይ ማወቅ ፓሽኔት እንድትሆን ያደርግሃል ማለት ነው። አየኸው? ፓሽን አይደለም የቀረው ኮምፒተንስ ነው። በሆነ ነገር ላይ ያለህ ብቃት የሚመጣው በመማርና በመልመድ ነው አይደለ? ያ መማርና መልመድ እውቅናና ገንዘብ ይዞ ይመጣል። ያ እውቅናና ገንዘብ ደግሞ ተነሳሽነት ይፈጥራል። ፓሽን ማለት ይሄ ነው። ስለዚህ ፓሽን በተፈጥሮ ያለ ነገር ሳይሆን ወደ ራስህ አይተህ የምታገኘው ነገር ሳይሆን ተምረህ ለምደህ የምታገኘው ነገር እንደሆነ ማወቅ አለብህ። ይሄ እድሜህን ወደ ራስህ እያየህ አባክን ከሚሉ ሰዎች ትዕዛዝ ይቆጥብሃል። አራተኛው እድሜህ 20ዎቹ ላይ እያለ ማወቅ ያለብህ ነገር ስለ ሪጀክሽን ነው። ሪጀክሽን መተው ያንተ ተቀባይነት ማጣት ወይም ተቀባይነት አለማግኘት ዳታ ነው። ላይፍ ዳታ እንደሆነ አድርገህ መያዝ አለብህ። ያንተ ህይወት ብቻ እንደሆነ አታስብ። ይሄ ህጉ ምን ይባላል መሰለህ? ዲፐርሰናላይዝ ኖ ይባላል። ዲፐርሰናላይዝ ኖ ማለት ኖ የምትባለዋን ነገር አይሆንም የምትባለዋን ነገር እምቢ፣ አንተ አትፈለግም፣ አንተ ለእኛ ድርጅት አትሆንም፣ አንተ ለእኔ ህይወት አትሆንም ምትለዋን ኖ ምትለዋን ቃል ዲፐርሰናላይዝ ማድረግ አለብህ። ዲፐርሰናላይዝ ማለት የግልህ አድርገህ አለመውሰድ ማለት ነው። አንተ ቀይ ስለሆንክ፣ አንተ ጥቁር ስለሆንክ፣ አንተ አጭር ስለሆንክ፣ አንተ ረጅም ስለሆንክ፣ አንተ የተማርክ ስለሆንክ፣ አንተ ያልተማርክ ስለሆነ አይደለም ኖ የተባልከው። ጀስት ኖ የሚያስብል የግላቸው ላይፍ ስላላቸው ነው። ለምሳሌ የተለያዩ ድርጅቶች ሲቪ እያስገባ ኢግኖር ሊያደርጉ ይችላሉ። ለዛ ፖዚሽን በጣም ትክክለኛ ካንዲዴት ሆነህ አንተ ኖ ልትባል ትችላለህ። ይህ ኖ መባልን ፐርሰናላይዝ አድርገህ የግል አድርገህ መውሰድ የለብህም። ዲፐርሰናላይዝ አድርገው። የአብዛኛው ሰው ኤክስፐሪየንስ ነው። 20ዎች ላይ ያለፈ የትኛውም ሰው ኖ ተብሏል። በሚወዳት ልጅ ኖ ተብሏል። በቤተሰቦቹ ኖ ተብሏል። በጓደኞቹ ኖ ተብሏል። ስቢ ባስገባበት ድርጅቶች ኖ ተብሏል። ሶ ኢትስ ኖ ቼንጅ ላይክ ሌሎች ሰዎች የኖሩትን ህይወት ነው እየኖርክ ያለው። ሶ ኖ መባልን ፐርሰናላይዝ አድርገህ አትውሰደው። ሪጀክሽን አንድ የላይፍ ዳታ ነው። ዳታ ማለት ልክ 1 ሲደመር 2 3 ነው አይደለ? 1 ብቻዋን ዳታ ናት፣ 2 ብቻዋን ዳታ ናት። እንቺ 1 ሲደመር 2 3 ትፈጥራለች። 3 ሪዛልት ናት፣ ፕሮሰስ የተደረገች ሪዛልት ናት። ሶ ሪጀክሽን እንደ ዳታ ነው። ወደ ሆነ ቦታ የሚሰድህ ዳታ ነው ሪጀክሽን። ሶ ጀስት ላይፍ ዳታ እንደሆነ አድርገህ ውሰድ። ሪጀክሽን አንድ የላይፍ ዳታ እንደሆነ አድርገህ ውሰድ። 5ኛ ፋይናንሻል ዲሲፕሊን ነው። 5ኛ 20ዎች ዕድሜ ላይ ያለህ ማወቅ ያለብህ ነገር ፋይናንሻል ዲሲፕሊን ነው። ፋይናንሻል ዲሲፕሊን ማለት እንደ ባለሀብት አክት አድርግ። ቋጣሪ አትሁን፣ ቆጥቋጣ አትሁን። እንደ ባለሀብት አስብ። ትንሽ ነገር አታስብ። ቅንጡ መኪና እንደምትነዳ አስብ። ቅንጡ ቤት ውስጥ እንደምትኖር አስብ። የተለያዩ አገራትን እንደምትጎበኝ አስብ። አእምሮ ሰፈር ውስጥ አያስብ። አእምሮ ዝም ብሎ ትንንሽ የሆኑ የቢዝነስ ሀሳቦችን አያስብ። ቢግ ዲላስ በጣም ትልልቅ የዓለምን ትኩረት የሚስቡ ቢዝነሶች፣ የዓለምን ትኩረት የሚስብ መኖሪያ፣ የዓለምን ትኩረት የሚስብ መኪና ምናምን እንደሚኖር አስብ። የተለያዩ ሀገራትን እንደምትጎበኝ፣ ቅንጡ ህይወት እንደምትኖር አስብ። አክተር በየቀኑ መንገድ ላይ የተቀመጥ 2 ስኒ ቡናና ሻይ በቀን 2ና 3 አጠጣ። በሳምንት አንዴ አሪፍ ቦታ ሄደህ ቁጭ ብለህ ማኪያቶ ጠጣ።
እዛ ማኪያቶ የምጠጣበት ቦታ የሚወራው ወሬና ሻይና ቡና መንገድ ላይ በየቀኑ ቁጭ ላይ የምጠጣበት ቦታ ላይ የሚወራው ወሬ ይለያያል። እዛ ጋር የሚወራው ወሬ የሰልፍ ዲቨሎፕመንት፣ የቢዝነስ፣ የትምህርት፣ ራስን የማሳደግ የስኬት ወሬ ነው። እዚህ ጋር መንገድ ላይ የሚወራው ወሬ ደግሞ ፉገራ፣ በጾታ ፉገራ ሊሆን ይችላል፣ በስራ ፉገራ ሊሆን ይችላል። ተራ ትርኪ ምርኪ የሆነ ወሬ ነው። ሲባል ራስህን እንደ ሀብታም ማሰብ የምችልበት ቦታ ላይ እንዲገኝ አድርገው። ተራ ቦታ ላይ አትገኝ። እንደ ድሃ አክት አታርግ። ገንዘብ ባይኖርህም ገንዘብ እንደሌለው ሰው አክት አታርግ። አክትህ እንደ ሀብታም፣ የሀብታም ሜንታሊቲ ይኖርህ። ሁሉን ነገር ማድረግ እንደምችል፣ ሁሉን ነገር ማሟላት እንደምችል፣ የጊዜ ጉዳይ ብቻ እንደሆነ፣ ሀሳብህን ህልምህን እየደረስክበት እንደሆነ አስብ። የድሃ ሜንታሊቲ አይኖርህ። ስድስተኛው 20ዎች ዕድሜ ላይ ሆነህ ማወቅ ያለብህ ነገር ፊዚካል ሄልዝ ነው። የጤና ጉዳይ፣ አካላዊ ጤና። 20ዎች ዕድሜ ላይ ያሉ ሰዎች ብር ሳይኖረኝ ብር በሚይዝበት ዕድሜ፣ በመማርበት ዕድሜ ስፖርት ቤት ለስፖርት ቤት፣ ጂም ቤት ለጂም ቤት ምን ያደርጋል? ደረት መገልበጥ፣ እጅ ማውጣት፣ አሪፍ ፊዚካል፣ አሪፍ ካርዲዮ ምን ይሰራል? ብር ነው የሚያስፈልግ ይላሉ። አይደለም፣ ካርዲዮ ያስፈልጋል። አሪፍ ፊዚካል ያስፈልጋል። አሪፍ ተክለ ሰውነት ያስፈልጋል። ጤናማ አካል ያስፈልጋል። አባቴ ሀብታም መሆንህ አይቀርም። ልክ ሀብታም ስትሆን ግን ማለት ነው የጤና ቀውስ ያስከትላል። የጤና ቀውስ ይመጣል። መጓዝ ያቅታል። አገራት እንደፈለገው መጎብኘት ያቅታል። የገነባኸውን ንብረት ሰራተኞች የሆነ ወገንታት መጥቶ ይበለዋል። አንተ የገነባኸውን ንብረት ሳትዝናናበት ትቀራለህ፣ ሳታጌጥበት ትቀራለህ፣ አገራትን ሳትጎበኝበት ትቀራለህ፣ ኢንጆይ ሳታረገው ትቀራለህ። 20ዎቹ ላይ እያለህ ጀምረህ ስፖርት ስራ። አንደኛ ጠንካራ አቋም አንደኛ ጠንካራ እና ጤነኛ አካል ሲኖርህ በዚህ እድሜህ ላይ የሚሆን በሚመጡት 30 እና 40 ዓመት እድሜህ ላይ ሁሉንም ሙከራ ትሞክራለህ። ስፖርት የሚሰራ ሰው አንደኛ ሜንታሊቲው ጠንካራ ነው፣ አእምሮ ጠንካራ ነው፣ አደክምም፣ ተስፋ አትቆርጥም። ሁለተኛ ደግሞ ምንም አይነት ስራ ለመስራት ጉልበት አያቅትም። ወንድ ልጅ ሆነህ አእምሮ እና ጉልበት የግድ ያስፈልጋል። ስለዚህ የእነዚህ ነገሮች መሟላት አለበት። ዋነኛው ነገር ግን 20ዎቹ ላይ እና 30ዎቹ ላይ ስፖርት ካልሰራህ፣ ጠንካራ አቋም ከሌለህ 50 60 70 የምትሆንበት ሰዓት፣ ሀብትህን ኢንጆይ ማድረግ ባለብህ ሰዓት፣ በሀብትህ እንደፈለገህ መዘናት ባለብህ ሰዓት የጤና ቀውስ ያጋጥምሃል። መቆም መሄድ እንዳችል የሚያደርግህ የጤና ቀውስ ሊያጋጥምህ ይችላል። መብላት መጠጣት እንዳችል የሚያደርግህ የጤና ቀውስ ሊያጋጥምህ ይችላል። ፊዚካል ሄልዝን ኢግኖር አታደርግ። ከፍለህ መስራት ቢያቅትህ ቤት ውስጥ ፑሽአፕ መስራት፣ ሲታፕ መስራት፣ ገመድ ዝላይ ለካርዲዮ መስራት is very good and you deserve this። ቪዲዮውን እስከዚህ ሰዓት ስለተከታተላችሁት እጅግ በጣም አድርጌ አመሰግናለሁ። ቀጣይ ሳምንት በሌላ ቪዲዮ እስክንገናኝ ደህና ሰንብቱ።